ሰላም ታስተልኝ ውድ ኢትዮጵያን በአገር ውስጥም በውጭም ያላችሁ ሰላም ለእናንተ ይሁን። እውነት ለመናገር ዛሬ እንግዲህ ያው እንደምታውቁት ቦታውን መናገር አስቸጋሪ ቢሆንም ድል ከኢትዮጵያ ጋር እንደሆነ የተመሰከረበት ጠላቶቻችን እያፈሩ ያሉበት ትልቅ ቀን ነው። በጣም የሚያሳዝነኝ ነገር ግን የትግራይ እናትና አባቶች ልጆቻቸውን ከዚህ በኋላ እንኳን የተረፉትን ፖለቲከኞቹ ሲጠይቋቸው ሲያስገድዷቸው እባካችሁ ተውልን ቢችሉ ተውልን ማለት ካልሆነ እዚህ ሳይጠሩ ሳይጋበዙ ተገደን እንግዲህ ሲመጡ እዚህ ተገደናል ነው የሚሉት እና ሞት ካልቀረ መማረክ ካልቀረ እዛው እንዲሆኑ ቢመከሩ በጣም ደስ ይላል። የእነሱን ልጆች በአውሮፓ እያስተማሩ የእነሱን ልጆች በአረብ ሀገር እያኖሩ የምስኪኑ የድሃን ልጅ በዚህ ልክ ማስጨረስ በጣም አሳፋሪም ነው አስቸጋሪም ነው እና በምንችለው ልክ እባካችሁ እውነቱን እንድታውቁ አደራ ማለት እፈልጋለሁ። አሁን እንኳን ልብ መግዛት ያስፈልጋል። ልብ እንግዛ፣ ልብ ግዙ። ውሸት የትም ድረስ ሊያስኬድ አይችልም። እኛ አሁን በሚገርም ሁኔታ ጠላት ሲያቅራራበት የነበረው ልጅ ቦታ ጀግናው መከላከያ፣ ጀግናው ፋኖ፣ ጀግናው ልዩ ኃይላችን በሚገርም ሁኔታ በተናበበ ሁኔታ በተከባበረ ሁኔታ በጀግንነት አካባቢውን እየመነጠረ እጅ የሰጠውን እጅ እንዲሰጥ እምቢ ያለውን ደግሞ በአግባቡ እያስተናገደ የሚገኝበት ነው ያለው። እግዚአብሔር ኢትዮጵያን እንደሚወድ በግልጽ የታየበት ነው። እንግዲህ ለማንኛውም እባካችሁ ልጆች፣ እባካችሁ እናቶች፣ እባካችሁ አባቶች እስኪ የተረፉት እንኳን ለዘር እንዲበቃ እንኳን እዛው እንድታስቀምጡ አደራ ማለት እንፈልጋለን። እንግዲህ እኛ መጡብን እንጂ አልሄድንም። ባይሆን መልካም ነበር፣ ባይሆን ደስ ይል ነበር። ብሩክ ለማንኛውም እግዚአብሔር አምላክ ቸር ያሰማን። ድል ለኢትዮጵያ። ብሩክ ጊዜ